ሰላም ሰላም ውድ የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላምና ፍቅር ብዝት ይበልላችሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንደዚሁም ኮመንት አድርጉ። ነባሮች ደግሞ ላይክ እና ኮመንት ማድረጋችሁን አትርሱ። አብራችሁ ስላላችሁ ስለምታበረታቱኝ ከልብ አመሰግናለሁ። ዛሬ እንግዲህ ዶሮ መሰከን ነው ይዤላችሁ የመጣሁት። እንግዲህ መጥበሻዬን ጥጄ በጣም በጋለ መጥበሻ ላይ የወይራ ዘይት ነው ያደረኩት፣ ወይንም ዘይቱን አድርጌ እንግዲህ ሽንኩርቱ እንደዚህ በረዘም ባለ ቆርጬ፣ ሁለት ሽንኩርት ናት በነገራችን ላይ ማለት እኔ አነስ ያለች ነው የምሰራው። ሁለት ሽንኩርት ነው እንግዲህ የተጠቀምኩትኝ። አሁን እንግዲህ እየጠበስኩትኝ ነው። በጣምም ቀይ ሳይሆን በጣምም ደግሞ እንትን ሳይል ማለት ነው። የሆነ መጠጥ የሚላላል ከዘይቱ ጋራ እስከሚዋሃድ ድረስ ወይንም የራሱ የሽንኩርቱ ውሃ መጠጥ እስከሚል ድረስ ማለት ነው። ዘይቱን ትንሽ እስከሚተፋ ድረስ ጠበስ እናደርገዋለን። ጋዛችንን ቀነስ አድርገን እንደምታዩት እንግዲህ ያው ጠበስ እያደረኩ ነው። ዶሮውን በነገራችን ላይ ዶሮውን ቀድሜ ነው ቀቅዬ አዘጋጅቼ አስቀምጫለሁኝ። ያው ዶምር እንዳይረዝም በሚል አዘጋጅቼ አስቀምጣለሁ። ያው ዶሮውን እንግዲህ ስጋውን ብቻ ነው የሚያስፈልገው፣ አጥንቱ አያስፈልግም። እንቀቅለዋለን። መጀመሪያ ካጠብን በኋላ እንቀቅለዋለን። ዶሮውን የተቀቀለ ዶሮ ነው የሚያስፈልገው። የተለያዩ ቅመሞች፣ ያልተወቀጡ ቅመሞች እናደርግና አንድ ላይ እንቀቅላለን። ከቀቀልን በኋላ አውጥተን እንግዲህ ስጋውን የዶሮውን ስጋ ነው የምንጠቀመው። እንግዲህ አብረን እናያለን ማለት ነው። ተከታተሉ ውድ ቤተሰቦቼ፣ ቪዲዮ እስከ መጨረሻው እዩ። ቀላል ነው በነገራችን ላይ ማለት እንደዚህ በተለይ አሁን ጾም ላይ ምን ሰርቼ ላቅርብ ምናምን የምትሉ እህቶች እንደዚህ በጎን ስራችሁን እየሰራችሁ በጎን ዶሮአችሁን መቀቀል ነው፣ ችግር የለውም። መጸዳት አድርጋችሁ መቀቀል። ከዛም በኋላ በቃ ምክንያቱም ጾማችን የተለያየ እንደዚህ እንደ ሳንዱች ነገር ምናምን ነገር ስለሚያስፈልጋችሁ ያችን ነገር ስርት አድርጋችሁ ታቀርባላችሁ ማለት ነው። እንግዲህ አሁን እዚህ ጋር እኔ ሽንኩርቴን ጠበስ እያደረኩ ነው። እንደነገርኳችሁ ዶሮዬን አዘጋጅቻለሁ። የሚያስፈልጉኝ ቅመሞችንም አዘጋጅቻለሁ። በቅደም ተከተል እንግዲህ ተከታተሉኝ እፈልጋለሁ እና ቀላል ነው። ቤት ውስጥ እንግዲህ ብዙ ነው ማለት አይጠፋም ይሄንን ለመስራት ማለት ነው። የሚያስፈልጉት ነገሮች ይኖራሉ ብዬ አስባለሁ እና ሁሉ ነገር ስለሚኖር ሰርታችሁ ማቅረብ ትችላላችሁ ውድ ቤተሰቦቼ። ሽንኩርቱን ግን ያው እየጠበስኩት ነው። ቡኒ እስከሚሆን መጠበቅ የለብንም። የተወሰነ በቃ አሁን እንደምታዩት እንግዲህ እየጠበስኩትኝ ነው። በስተመጨረሻ እንግዲህ አሁን ዶሮውን አምጥተን እንጨምራለን። ይሄ ዶሮ እንግዲህ ይሄ ዶሮ ነው እንግዲህ አሁን የምታዩት የተቀቀለ ዶሮ ነው፣ አጥንት የለውም። ዶሮውን እንግዲህ አምጥቼ ጨምሬያለሁኝ። አንድ ላይ ትንሽ ጠበስ እናደርገውና የምንጠቀመው ቁንዶ በርበሬ ወይንም ፍልፍል አስወጥ፣ ትንሽ ጨው እና እነሱ የሚጠቀሙት ሰማክ ይባላል። የሆነ እንደ ሎሚ ነገር ነው። ሰላጣ ላይ ሁሉ እንጠቀማለን። ይኸውላችሁ የተፈጨ ፓውደር ነው። ሁለቱም ሰማክ ነው የሚባለው እና ጣዕሙ የሚገርማችሁ የሆነ ጨውም አትሉትም ሎሚም አትሉትም፣ ግን ደግሞ በጣም የሆነ ሰላጣ ላይ ብዙ ጊዜ ሰላጣ ላይ ይጠቀማል። የትኛውም አረባ ቤት ይኖራል ይሄ ነገር እና ይሄን ነው በቃ የምታደርጉት። ሌላ ምንም አታደርጉም። ዘይት የምትጠቀሙት የወይራ ዘይት ወይንም ዘይቱን ከዛ እንደዚህ ጠበስ ታደርጋላችሁ። በመጨረሻ ደግሞ አንድ ግማሽ ሎሚ፣ እኔ አንድ ግማሽ ሎሚ አሲሩን ወይንም ጁሱን የተጠቀምኩት፣ ግማሽ ሎሚ ተጠቅሜያለሁኝ። ካላችሁ ደግሞ ጅብስ ርማን መጠቀም ትችላላችሁ። ጅብስ ርማን ምክንያቱም ይሄ ሳንዱች ነው የምናደርገው። እንደ ሳንዱች ነው በቂጣ ወይንም በኮብስ ነው የምንጠቀልለው። ስለዚህ ሲበላ የሆነ ቆምጠጤ ማለት
ባህሪ መኖር አለበት። ሎሚ መጨመር አለበት። ይኸው እንደምታዩት እንግዲህ ግማሽ ሎሚ ነው የጨመርኩት። የወይራ ዘይት በደንብ መጨመር አለባችሁ። ድርቅ ማለት የለበትም። እንግዲህ የወይራ ዘይት ደግሜ አሁን ላይ እጨምርበታለሁ። ምክንያቱም አሁን ዘይት ምንም ነገር የለውም። ዘይት የወይራ ዘይት ደግሞ እንትን አይልም ማለት እንደሌላው ዘይት የሆነ ስፍፍ ነገር አይልም። ብዙ ነው የሚያስፈልገው ማለት ነው። ስትጨምሩ ብዙ ብላችሁ ጨምራችሁ ይመጣዋል እና ጋዛችሁን ቀነስ አድርጋችሁ ነው። ምክንያቱም የወይራ ዘይት የመጨስ ባህሪ ስላለው ማለት እንትን እሳት ሲበዛበት የሆነ የመጨስ ባህሪ ስላለው ጋዛችሁን ቀነስ አድርጋችሁ ከዛን ትንሽ እንደዚህ ትጠብሱታላችሁ ማለት ነው። እና በቃ ይሁን ተዘጋጅቷል። ከዛን ቂጣ በነገራችን ላይ የራሱ መስሪያ ወይንም የራሱ የተዘጋጀ ቂጣ ወይንም ኮረስ አለ። በጣም ስስ ነው። በሶስት ማዕዘን ትቆርጡትና ልክ እንደ ሳምቡሳ አይነት ነው አቆራረጡ ማለት ነው። ማለት እንትን አጠቃለሉ እንደ ሳምቡሳ ነገር ሶስት ማዕዘን ነው። ሶስት ቦታ ሶስት ማዕዘን እንዲያደርግላችሁ ትቆርጡታላችሁ ኮረሱ ማለት ነው። ወይንም ቂጣ እዛ በዛ እየጠቀለላችሁ እንግዲህ ውድ ቤተሰቦቼ እንግዲህ አሁን ይሄ ኮረሱ ወይንም ቂጣ ይሄን ይመስላል። በጣም ስስ እንደዚህ አይነት ቂጣ ነው የሚያስፈልገው። መሰከን ኮረስ ወይንም የመሰከን ቂጣ ብትሉ ማለት ይታወቃል። ይሄን እንግዲህ ሶስት ማዕዘን እንዲያመጣ ወደ ሶስት ቦታ አራት ቦታ ነው የማጣጥፈው። ጫፍ ጫፉን በመቀስ ቆርጠዋለሁኝ። ይሄ እንትን ጫፉ ላይ ጠርዙ አያስፈልግም። እሱ በጣም ድርቅ ያለ ስለሆነ ማለት ነው። ጫፍ ጫፉን እቆርጣለሁኝ። እንግዲህ እንደምታዩት ያው በቢላ ቆርጬ እንትን ብየዋለሁኝ። ከዛ አያችሁት የጫፍ ጫፉ መቆረጥ አለበት። ጫፍ ጫፉ እንደዚህ እንትን ማለት አለበት፣ መቆረጥ አለበት እንዳለ ማለት ነው። እንደዚህ ተቆርጦ ከዛን የሶስት ማዕዘን ቅርጽ እንዲኖረው ደግሞ በመቀስ እንደዛው እየተጣጠፈ እንደታጠፈ በመቀስ እንቆርጠዋለን። በመቀስ እንቆርጠውና ከዛን ያዘጋጀነውን የመሰከን ውህድ ወይም ለሳንዱች የሚሆን ያዘጋጀነውን እንደዚህ ከቆረጥን በኋላ እንግዲህ ዝጋውን ኮረሱን ወይንም ቂጣውን እየቆራረጥኩትኝ ነው። ውድ ቤተሰቦቼ እንደዚህ ከቆራረጥኩት በኋላ እንግዲህ አብረን እንጠቀልላለን። አሁን ላይ እየቆራረጥኩት እንገኛለሁ እና ውድ ቤተሰቦቼ ይሄንን ይመስላል። እንደምታዩት እንግዲህ ሶስት ማዕዘን መምጣት አለበት። በነገራችን ላይ ሶስት ማዕዘን በጣም መምጣት አለበት ስታዘጋጁ ማለት ነው። ምክንያቱም ለመጠቅለል እንዲመቻችሁ ሶስት ማዕዘን መቆረጥ ይኖርበታል። ቤተሰብ እንደዚህ እንቆርጣለን። ከቆረጥን በኋላ እንግዲህ አያችኋት ሶስት ማዕዘን መጣች። እንደዚህ ሶስት ማዕዘን እናደርግና ከዛን ያዘጋጀነውን እንግዲህ እንትን እንጨምራለን ማለት እንጠቀልላለን ማለት ነው። የሚገርመው ይሄ አንዱ ኮረስ ወደ ብዙ ፒስ ነው የሚመጣው። ብዙ በሮል ነው የምንጠቀልለው ማለት የምንጠቀልለው እንደዚህ ጠቅልለን የምናደርገው ማለት ነው። ረዣዥም አድርገን ነው የምንጠቀልለው እና ብዙ ነው የሚወጣው። ይሄ አንዱ አሁን አንዱ ነው እንደዚህ አንዱን ቂጣ ነው እንደዚህ ቆራርጬ የሰራሁት ማለት ነው። እናንተ በብዛት ከፈለጋችሁ እንደዚህ ቆራርጣችሁ ወይንም ስራ እንትን እንዳይባችሁ ደግሞ እንደዚህ ቂጣውን ወይንም ኮረሱን ይኸው በሶስት ማዕዘን እንደዚህ ቆረጥኩት። እንደዚህ ቆርጣችሁ ራሱን ማስቀመጥ ትችላላችሁ። ልክ አዘጋጅታችሁ እንደዚህ ለመቁረጥ ጊዜ አይወስድባችሁም ማለት ነው። ወዲያውኑ ጠቅለል አድርጋችሁ ከዛን የወይራ ዘይት ትቀቡታላችሁ። ከቀባችሁት በኋላ በእንትን ነው የምትጠብሱት፣ በኦቭን። ይሄ ትንሿ ኦቭን አለች እንደዚህ ድንች ዘይት ማለት ዘይት ሳትጠቀሙ የምትጠብሱበት ማሽን አለ እና በሱ ነው እኔ 10 ደቂቃ 15 ደቂቃ እንትን እንዲል
እየጠበስኩት ማለት ነው። ማለት በዘይት አይጠበስም። የራሱ የምንጠቀመው የወይራ ዘይት እንቀባዋለን። ውድ ቤተሰቦች አሁን ላይ እየጠቀለልኩትኝ ይሆን እንደምታዩት እየጠቀለልኩትኝ ነው። ለዚህ አድርገን በደንብ መጠቅለል አለብን እንዳይፈታብን ማለት ነው። እንዳይፈታ ምክንያቱም ከበሰለ በኋላ ራሱ ሲመገቡ ፍትት ብሎ እንዳይበተን በምንመገብበት ሰዓት ማለት ነው። በደንብ ጥቅልል አድርገን የዶሮውን ሆድ በደንብ መያዝ አለበት። በነገራችን ላይ በጣም ነው ይጥማል ማለት ሽታው ራሱ ደስ ይላል። የሆነ በቃ ደስ ብሏችሁ ነው የምትበሉት። እና ሞክሩት ውድ ቤተሰቦቼ ሞክሩት። ያው አሁን ላይ እኛ ያው ጾም ነው፣ ግን እኔ ከአሁን በፊት ሲሆን ብዙ ጊዜ ስለምሰራላቸው ስለምጠቀም በጣም ነው የሚጣፍጠው። በነገራችን ላይ ማለት ነው ያጣፍጠዋል። ይሄ እንትኑ ምንድነው ስሙ ሰመቅ ያልኳችሁ ነገር የሆነ ፓውደሩ ማነው ቀዩ ፓውደር ሰመቅ ነው የሚባለው። እሱን ስትጠቀሙበት በጣም ነው የሚያጣፍጠው። ሌሎች እንትኖች ራሱ ማድረግ ትችላላችሁ። የሆነ ሙከሰራት የሚባል አለ የራሱ የተዘጋጀ ማለት ነው። ለጊዜው እኔ ስለማይፈልጉ አልተጠቀምኩኝም። እሱንም ዘይቱን ሞቅ አድርጋችሁ እሱንም እንደ ዲኮር ካዘጋጃችሁ በኋላ እንትን ማለት ከላይ ማድረግ ትችላላችሁ። እና ማቢያው ደግሞ ከፈለጋችሁ በእርጎ ወይንም በሮብ ወይንም ደግሞ ጣህኒያ የሚባል አለ ከሎሚና እርጎ አድርጋችሁ የምታዘጋጁት በሱ መመገብ ትችላላችሁ። አለበለዚያም እንደዚሁ መመገብ ትችላላችሁ እንደፈለጋችሁ። እና ይሄን ይመስላል ውድ ቤተሰቦች። አሁን እየጠቀለልኩት ነው እንግዲህ ወደ ማጠቃለያው እየደረስን ነው ውድ ቤተሰቦቼ። አሁን ላይ ይሄው እንግዲህ እየጠቀለልኩትኝ ነው ማለት ነው። ዘን እንትን ላይ ውስጥ እንከተዋለን። እንደምታዩት እንግዲህ መጠቅለል ላይ ያለሁት በጣም ለአሰራር ቀላል ነው። ብዙም እንትን አይፈጅባችሁም። እንደዚህ ብዙ እቃ ምናምን አይፈጅም ማለት ብዙ ነገር አይፈልግም። ብዙ ነገር አይፈልግም እና ወደ ቤተሰቦቼ ይህንን ይመስላል። እንግዲህ እንደምትወዱት ተስፋ አደርጋለሁ። እንግዲህ ወደ መጨረሻው እንትን እያለን ነው እየደረስን ነው። በጣም ነው የሚጣፍጠው። ሰርታችሁ ተጠቀሙ ማለት ነው። ሰርታችሁ ተጠቀሙ። ለማደሞቻችሁም ሰርታችሁ አብሏቸው። በነገራችን ላይ በጾም ጊዜ እንደዚህ የተለያየ ቀለል ያለ ምግብ በጣም ነው የሚፈልጉት ከሩዝ ውጭ ማለት ነው። ቀለል ያለ ምግብ እንደዚህ እንደ ሳንዱች ነገር እንደዚህ ቀለል ያሉ እዚህ ጋር አሁን እንግዲህ የወይራ ዘይት ነው ውድ ቤተሰቦች ማለት ነው። በቡሩሽ በወይራ ዘይት ወይንም ዘይቱን ትቀቡታላችሁ ሙሉ ማለት ነው። ይሄን አሁን የጠቀለላችሁትን እንዳለ ተቀቡታላችሁ ማለት ነው። በሙሉ ለሙሉ ተቀቡትና እንትን እንዲሆን ነው ቡኒ እንዲሆን ወይንም ወርቃማ ከለር እንዲይዝልን ማለት ነው። ኮበሱን እንደዛ አድርጎ እንዲጠብስ እንትን ላይ ነው የምንከተው፣ ኦቭን ላይ ነው የምንከተው ማለት ነው። ውድ ቤተሰቦች አሁን እንግዲህ እየቀባሁትኝ ነው። የወይራ ዘይት ወይንም ዘይቱን እየቀባሁትኝ ነው። ከዛን ኦቨናችን ውስጥ እንከታለን ለ15 ደቂቃ። ይሄ እንደዚህ በቡሩሽ እንደዚህ ነው እየቀባሁት ያለሁት። ይህን ይመስላል ውድ ቤተሰቦቼ።
እንግዲህ ኦቨን ውስጥ እየከተትን ነው እንግዲህ ማሽን ያው ዘይት ሳትጠቀሙ የምጠብሱበት ማለት ነው። እዚህ ላይ ያችሁት እዚች ላይ እዚህ አርጌ አዘጋጅቼዋለሁ። አሁን ለ10 እና ለ15 ደቂቃ እያገላበጥን እንጠብሷለን ማለት ነው። በቃ እኔ 10 ደቂቃ ነው የተጠቀምኩት። 10 ደቂቃ በደቂቃ ውስጥ ማለት ከ5 ደቂቃ በኋላ ምናምን ታውታላችሁ። እና ይሄን ይመስላል ከለሩ። እንግዲህ ውድ ቤተሰቦቼ ከወደዳችሁት ላይክ እና ሰብስክራይብ አድርጉ። ውድ ቤተሰቦቼ አስተያየታችሁን እንዳትነፍጉኝ። ውድ ቤተሰቦቼ ሰላምና ፍቅር ይብዛላችሁ በያላችሁበት፣ ሰላማችሁ ይብዛ። ይሄን ይመስላል እንግዲህ መሰከን፣ የዶሮ መሰከን ይባላል። እንዳልኳችሁ ብዙ አሰራሩ ለጊዜው ነው። ይሄንን እንግዲህ ቀለል ያለ በጾማችሁ ጊዜ የሚመገቡት ቀለል ያለ ምግብ ነው። እናንተም እንግዲህ ውድ ቤተሰቦቼ ቤት ውስጥ ይኖራል ብዬ አስባለሁ። ይኖራል። እንደዚህ ሰርታችሁ እንግዲህ እናንተም ተመገቡ፣ ላሰሪዎቻችሁም እንዲመገቡ አድርጓቸው እላለሁ። ስለነበረን ቆይታ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቻው።